አማራ አስገብተሃል አለው። ከዛ አስገብቻለሁኝ ግን ልጁ ሰልሟል። ስለሰለመ ነው በቃ ልጁ ሰልሟል እና ስለሰለመ ቢኔ ያስገባው ነው። ልጁ ግን አልሰለመው። እግዚአብሔር ይስጠው ለማዳን ያለው ነው። መጣ አየን ሄደ። ልጁ ከምሽቱ 1 ሰዓት ላይ ሞተ። ጎረቤቴ ወስዶ ልጄን ሬሳውን እዛ ያቀላጠፍኩት እንኳን ባሌን እቤት ዘግቼ በሄጄ መንደር ላይ ያቀላጠፍኩት ልጄ ለዛ እዛም ራሱ እንኳን ሊጨርሱ መጥተዋል። ልጁ ነው አለ ህይወቱን መጣው ቤት ላይ መጀመሪያ መጣው ልጁ አለ የለም አሉ ሞቷል አሉ። ግን እነሱ የመጡት ሊጨርሱ ነው። ከዛ ሞቷል ስንለው ጎረቤቴ መጣ ይሄን ልጅ ሊጨርሱብሽ ነው ስለዚህ ነይና እኔ ቤት አስተኛው አለኝ። ሄድኩኝ ሙስሊም ነው እግዚአብሔር ይስጠው። ሄድኩኝ እሱ ቤት አስተኛል። ቀጥታ መጣው እንደገባኝ ደግሞ ድንጋይ ወረወሩብኝ መስኮት ላይ ማለት ነው። ከዛ በመስኮት ወረወሩብኝ ስለ አይዞሽ እኔን ሳይገሉ እሱን አይገሉትም አይጨርሱትም አይዞሽ አብሽሪ ያለኝ። ሄደና አነጋገራቸው አማራ አስገብተሃል አለው። ከዛ አስገብቻለሁኝ ግን ልጁ ሰልሟል። ስለሰለመ ነው በቃ ልጁ ሰልሟል እና ስለሰለመ ቢኔ ያስገባው ነው። ልጁ ግን አልሰለመው። እግዚአብሔር ይስጠው ለማዳን ያለው ነው። ከዛ መጣ መሳሪያ በቃ አስገብተሃል አለው። የለም ፈትሻለሁ መሳሪያ ግን እሱ ግን ሊመታ ነው የመጣው። እግዚአብሔር ብቻ እሱ ግን ከፈጣሪ ተውብሎት ነው። ቅዱስ ጊዮርጊስ በራው ላይ አዞለት ነው ተውብሎት ነው። መጣ አየን ሄደ። ልጁ ከምሽቱ 1 ሰዓት ላይ ሞተ።